በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን አመሻችሁ? አሜን። የአምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን እመቤታችን ከስደት ተመልሳ ቁስቋም የገባችበት በዓል በሰላም አደረሳችሁ አደረሰን። ይህ ከምስኪያ ኅዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብራችን ነው። እንደ ሁልጊዜው መርሃ ግብራችንን የምንጀምረው በትምህርት ይሆናል። ለመምህራችን ተናጋሪ አንደበት፣ ለኛም አስተዋይ ልቦና እግዚአብሔር አምላክ ያድለን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ልጆች የእመቤታችን የድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በተከታታይ ስለ እመቤታችን ስለ ቅድስት ድንግል ማርያም ስደት ስንማር ነበረ። ዛሬ የመጨረሻውን ክፍል 6 እንማራለን። መነሻ ያደረግነው የመጽሐፍ ቅዱስ ክፍል የዮሐንስ ራእይ ምዕራፍ 12 ከቁጥር 1 እስከ 17 ያለውን ነው። በዚህ የእግዚአብሔር ቃል ስለ እመቤታችን ስለ ድንግል ማርያም ስደት፣ መከራ፣ ፈተና፣ ጭንቀት በሰፊው ዮሐንስ ወንጌላዊ ጽፏል። ዮሐንስ ወንጌላዊ ባለራእዩ ተብሎ ይጠራል። አቡ ቀለምሲስ ተብሎም ይጠራል። ይሄ ራእዩን ያየ ባለ ራእይ ማለት ነው። እርሱ ፍጥሞ በተባለች ደሴት ታስሮ ባለበት ወቅት ስለ እናታችን ስለ ድንግል ማርያም መከራ ያለፈውን ሕይወቷን ተመልክቶ ለኛ የተገለጸበትን ታላቅ ምልክትነት ከቁጥር 1 ጀምሮ በስፋት የተመለከትነው ባጭሩ ለመዳሰስ ለማየት እንሞክራለን። በቁጥር 1 ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች የሆነላት 12 ከዋክብት በራሷ ላይ ያላት አንዲት ሴት ነበረች በማለት ፀሐየ ጽድቅ ኢየሱስ ክርስቶስን መጎናጸፏን፣ ጨረቃ የተመሰሉ ቅዱሳንን ከእግሮቿ በታች ከክብሯ በታች የሆኑ መሆናቸውን፣ እርሷ በክብር ከፍ ያለች ከሁሉም የበላይ ከቅዱሳን የበላይ መሆኗን፣ 12 ከዋክብት የተባሉ ሐዋርያት ስለ እርሷ የአምላክ እናት መሆን የሚሰብኩ መሆናቸውን ተናገረና ይህች ሴት ታላቅ ምልክት በሰማይ ታየ አለ። ሰማይ ከምድር ከፍ ያለ እንደሆነ እርሷም ከፍ ያለች ናት። ክብሯ ገናንነቷ ከፍጥረት ሁሉ የተለየ ነው። ይህች የፀሐይ እናት ድንግል ማርያም ምልክት ተደርጋ ለሰዎች ሁሉ የተሰጠች መሆኗን ተናግሯል። ምልክትነቷ አስቀድሞ በነቢዩ ኢሳይያስ በምዕራፍ 7 ቁጥር 14 ላይ
ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች ያለውን በቁጥር 2 ሴቲቱም ጸንሳ ነበረ፣ አሕዛብን ሁሉ በብረት በትር የሚገዛውን ወንድ ልጅ ወለደች። በወለደች ጊዜ ዘንዶ ስለመጣ በምጥ ተጨንቃ ነበር ብሎ ሄሮድስ ልጇን ሊገድል ስለሚፈልግ በምጥ ምሳሌ ተናገረ። ይህንንም ቅዱስ ጳውሎስ በተመሳሳይ ስለናንተ ኢየሱስ ክርስቶስ በእናንተ ላይ እስኪሳልባችሁ ድረስ ምጥ ይዞኛል ሲል ጭንቅ ሐሳብ ማለት መሆኑን ተምረን ነበር። ድንግል ማርያምም ልጇን ኢየሱስ ክርስቶስን ሊገልባት ሄሮድስ ስለፈለገ በምጥ በጭንቀት ምሳሌ ተናገረ። ከዛም ልጇ ማ መሆኑን በሚገልጽ አነጋገር አስቀመጠ። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ አለ። ወደ እግዚአብሔርነቱ እና ወደ ዙፋኑ ወደ ክብሩ ተመልሶ እንደሚሄድ አስቀድሞ ሐዋርያት ሁሉ የሰበኩትን ነቢያት የተነበዩትን እግዚአብሔር በእልልታ በመለከት ድምፅ አረገ፣ ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ተብሎ የተነገረው መፈጸሙን በራእዩ ተመልክቶ ልጇ ወደ እግዚአብሔርና ወደ ዙፋኑ፣ ልጇ ሌላ አይደለም፣ ተጸነሰ ተወለደ ስላችሁ ሌላ ሕፃን እንዳይመስላችሁ፣ ባለ ዙፋን ነው፣ አሕዛብን ሁሉ የሚገዛ ጌታ ነው ብሎ በሚገልጽ አቀማመጥ ዘርዝሮ በራእዩ የተመለከተውን ጻፈልን። ያም ዘንዶ ሴቲቱን አሳደዳት ብሎ በዚህ ከመስከረም 26 እስከ ህዳር 5 ድረስ የምናዘክራትን ድንግል ማርያም ስደቷን ወቅት መሆኑን በማሰብ ይህንን ትምህርት ስንማር ቆይተናል። 5 ክፍል ተከታታይ ስለተማርን ይህንን በዩቲዩብ ላይ እዝነ ልቡና የሚል የመስማት የተሳናቸው የምልክት ቋንቋ የሚተላለፍበት ዩቲዩብ ስላለ እዛ ላይ ገብታችሁ ወገኖቼ የምትሰሙን ብትሆኑ እናንተም አንደኛ ቋንቋ ትምህርት አለው፣ ሁለተኛ በመዝሙር የእግዚአብሔር ምስጋና መስማት የተሳናቸው እንዴት እንደሚያቀርቡ ትማሩበታላችሁ፣ ታዩበታላችሁ፣ ትባረኩበታላችሁ። የእግዚአብሔር ቃል ለመስማት የተሳናቸው ይደርስ ዘንድ የምንጨነቀውን የምንለፋውን እኛን እንድታግዙን አደራ እያልኩኝ ትምህርቱን በተከታታይ ስለ ድንግል ማርያም ስደት የተማርነውን ተመልከቱ። በመጨረሻው 5ኛው ክፍል ላይ ስለ ድንግል ማርያም በቁስቋም ተራራ ላይ ሄዳ እንዳረፈች ክቡር ዳዊት በመዝሙር 83 ቁጥር 3 ላይ ወፍ ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበትን ቤት አገኘች ብሎ ከብዙ ስደት መከራ፣ ረሃብ፣ ጥም በኋላ ደብረ ቁስቋምን ስላገኘች በህዳር 6 ባለ ቁስቋም ላይ እመቤታችን ድንግል ማርያም ማረፏን በዚያም እረፍት አድርጋ ሰንብታ 3 ዓመት ከ6 ወር በኋላ ወደ ሀገሯ እንደተመለሰች የምናዘክርበት ስለሆነ ድንግል ማርያም ስደቷን አስበን ረሃቡን ጥሙን አሳስቢልን ብለን የቆየን ሰዎች ድንግል ማርያም ቁስቋም ተራራ ላይ ማረፏን መቀመጧን ከዛም ላይ ሆነው ኢትዮጵያን
እንደጎበኙ ባለፈው ተምረን ነበረ። ዛሬ በመጨረሻው ላይ የምንማረው ቁጥር 15 እስከ 17 ያለውን የመጨረሻው ነው። በቁጥር 15 ላይ ሴቲቱ ከእባቡ ፊት ርቃ ስትሄድ ስትሮጥ እባቡ ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያክልን ውሃ ካፉ በስተኋላዋ አፈሰሰ ይላል። ምን ማለት ነው? ባለፈው እንደተነጋገርነው እባቡ ሄሮድስ ነው። ሄሮድስ ለምን በእባብ ተመሰለ ቢባል ማደሪያው ባህዳሪ መጥራት መጽሐፍ ቅዱሳዊ ልማድ ስለሆነ ይህንኑ ተጠቅሞ የቀደመው እባብ ብሎ በዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ የተናገረውን ደገመው። ያ እባብ ሰይጣን ነው። ሰይጣን ቀይ ዘንዶ ተብሎ ተመስሏል። ምክንያቱም ቀጥሎ የምናያቸውን ደም የሚያፈስ ስለሆነ በቀይ ምሳሌ ተናገረ። እባቡ ድሮ አዳምና ሔዋንን ለማሳሳት የተጠቀመበት የዘፍጥረት ምዕራፍ 3 ቁጥር 3 ላይ ያለውን ያስታውሰናል። አዳምና ሔዋንን ለማሳሳት ሰይጣን ያደረው በምን ላይ ነው? በእባብ ላይ ነው። ስለዚህ አሁን ያ እባብ ደግሞ ሄሮድስ ላይ አድሮ ሴቲቱን አሳደዳት። ለምን? ሕፃኗን ሊገድል። አሁን ሕፃኗን የሚገደልባት ድንግል ማርያም ከእባቡ ፊት ርቃ ሸሽታ ወደ በረሃ ስትሄድ እባቡ ሴቲቱን እንድትያዝ ለማድረግ እንድትወሰድ ለማድረግ ወንዝ የሚያክል ውሃ ከበኋላዋ አፈሰሰ የተባለው ሄሮድስ ምኑን ነው? ሄሮድስ ምኑን ነው? ወታደሮቹን ካፉ በትእዛዝ ማንኛውንም ሕፃን በቤተልሔም አካባቢ የሚኖሩትን ሁሉንም ሕፃናት ያዙ፣ ግደሉ ብሎ ብዙ ሰራዊት ወታደሮች አዘዘ። ከስተኋላዋ ወንዝ የሚያክል ውሃ ማለት ብዛታቸውን ቁጥራቸውን ያሳያል። ውሃ እንደማይቆጠር እንዲሁ ሁሉንም ወታደር ጠርቶ በየአካባቢው ገብታችሁ ንጉስነቴን የሚቃወም ንጉስነቴን የሚቀማ ሌላ ንጉስ መጥቶብኛል። ስለዚህ ያም የተወለደው ንጉስ ሕፃን ነው። ሕፃናትን ከ2 ዓመት በታች የሆኑትን ሰብስባችሁ አምጡ አለ። ሰራዊቱ ታዘዘ። ሄዱ፣ ሊሰበስቡ ወንዝ የሚያክል ሆነው በየሰፈሩ ገቡ። ተከታተሏት። ድንግል ማርያምን ከዛ መካከል የወለደችውን ሕፃን ለመያዝ ነው የተፈለገው። አይችልም እንጂ ጌታችንን ይዞ ለመግደል ነበረ ያሰበው ይህንን ነው። እንዴት 2 ዓመት በታች የሆኑትን መሆናቸውን አወቀ? እንዴት? ይሄ በማቴዎስ ወንጌል ምዕራፍ 2 ቁጥር 16 ላይ በስተምስራቅ የኢትዮጵያ እና የአረብ ሀገራት ነገስታት የአይሁድ ንጉስ ወዴት ነው ብለው መጡ። በስተምስራቅ በኩል የመጡት 70 ሰገል ይባላሉ። እነዚህ የጥበብ ሰዎች አባታቸው ጀረደሸት ይባላል። ጀረደሸት ማለት ጥበበኛ ሰው ነበር። የሚመራመር
የሚያጠና ሰው ነው። ይህ ሰው አንድ ቀን ሲመራመር ወንዝ አጠገብ ሆኖ በጨረቃ ላይ ንግስት ንጉስን አቅፋ የእመቤታችንን ስዕል ተመለከተ። ይቺ ሴት ንጉስን እንደምትወልድ ተረዳ። ከአባቶች ከቅድመ አያቶች ሲወርድ ሲዋረድ የመጣውን ወርቅ፣ ከርቤ እና ዕጣን ለእርሱ ደርሶት ነበረ። ይህንን በምስራቅ በኩል በኢየሩሳሌም ንጉስ እንደሚወለድ ተረዳ። ዘሮቹን ልጆቹን በእናንተ ዘመን እንዲህ አይነት ንጉስ ሲወለድ ኮከብ ታያላችሁ። ኮከቡን ተመልክታችሁ በኮከብ የወጣውን መረጃ ይዛችሁ እየተመራችሁ ወደ ኢየሩሳሌም ሂዱ። ለንጉሱ ይህንን ወርቅ፣ ከርቤ እና ዕጣን ስጦታ ይዛችሁ ገብሩ ስጡ አላቸው። እርሱም ካረፈ ከብዙ ዓመት በኋላ የጥበብ ሰዎች 12ቱ ነገስታት ወደ ኢየሩሳሌም ተጉዘው በኋላ 9ኙ የጦርነት ወሬ ስለሰሙ ሲመለሱ ሀገራቸው እንዳትደፈር ለመከላከል ሲሄዱ 3ቱ ብቻ በኮከብ እየተመሩ ወደ ኢየሩሳሌም ገቡ። እያንዳንዳቸው 10,000 ወታደሮች ይዘው ነው የሄዱት። 30,000 ወታደሮችን አስከትለው 3ቱ ነገስታት ማንቲሱማር፣ በዲዳስፋና ሜልኮ የተባሉት 3ቱም ወደ ኢየሩሳሌም ሲገቡ ወታደሮች ምን ፈልገው እንደመጡ ሲጠይቁ የእስራኤል ንጉስ የተወለደው ወዴት ነው ብለው ጠየቁ። ኮከቡ እየመራቸው ኢየሩሳሌም ከተማ ደርሰዋል። ኮከቡ ሰው ዘንድ ሲደርሱ ይሰወርባቸዋል። እዚህ ደርሰናል ማለት ነው ብለው ሰዎችን ሲጠይቁ ንጉስ እዚህ አካባቢ ተወልዷል ሲሏቸው አረኛ እናቅም ብለው ይመልሱላቸዋል። ሰዎቹ ሲሄዱ ኮከቡ ይታያቸዋል። እየመራቸው 2 ዓመት ሙሉ ተጉዘው ኢየሩሳሌም ከተማ ሲደርሱ የንጉስ ሄሮድስ ወታደሮች ወሬውን አስቀድመው ነገሩት። እርሱም ንጉስ ተወለደ እያሉን እየጠየቁ የመጡት ብሎ ፈራ። ምክንያት ንጉስ ከሆነማ እኔን ሳይገድለኝ እርሱ ንጉስ አይሆንም፣ ስለዚህ ንጉሱን ማጥፋት አለብኝ ብሎ አሰበ። ከዛ ይህንን ወሬ እነሱ እስከሚመጡ ወሬ የሚያውቁ ታሪክ የሚያነቡ ሰዎችን አሰባሰባቸው በአዳራሽ አስገብቶ። በዚህ ዘመን ንጉስ ይወለዳል የሚል ወሬ ታውቃላችሁ ብሎ ጸሐፍትንና ፈሪሳውያንን አሰባሰበ። ፈሪሳውያን የሙሴን መጽሐፍትን የነቢያትን መጽሐፍትን ያውቃሉ። ጸሐፍት ደግሞ ትውልድ ከትውልድ እንዳይዘባረቅ እንዳይጠፋ የትውልድን ሐረግ የሚጽፉ ናቸውና ከነሱ ወሬ መስማት ፈለገ። በዚህ ምክንያት እነሱ ምን ብለው መለሱለት? አዎ ነቢዩ ሚክያስ በምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም ኤፍራታ ሆይ ከይሁዳ አላፋት መካከል ትሆኝ ዘንድ ታናሽ ነሽ፣ ነገር ግን አወጣጡ ከቀድሞ ጀምሮ ለዘላለም የሚሆን
ጌታ መስፍን ገዢ ካንቺ ይወጣልኛል ብሎ ትንቢት ተናግሯል አሉት። እዚሁ ቤተልሔም እኔ ተቀምጬ ንጉሥ ተወልዷል ብሎ አሰበ። እነሱም በአዳራሽ የነበሩትን አስወጥቶ የጥበብ ሰዎችን በሌላ በር አስገባቸው። በእንግዳ አቀባበል በደስታ ከተቀበላቸው በኋላ ምን ፈለጋችሁ አላቸው። ንጉሥ ወዴት ነው የተወለደው ብለው ጠየቁት። አዎ እኔ አውቃለሁ፣ ቤተልሔም ነው። ሂዱና ስለ ሕፃኑ በደንብ መርምሩ፣ ሄዳችሁ ሰግዳችሁለት ወደ እኔ ተመልሳችሁ ኑ፣ እኔም ሄጄ እንድሰግድለት አላቸው። አሁን ፈርቶ ነው እንደዚህ አለው። እኔም ሄጄ እንድገለው ማለቱ ነው። ይሄ እባባዊ ጥበቡ ነው። በልቡ ተንኮል አስቦ ነው። ስለዚህ እነሱን እኔ ሄጄ እንድገለው ቢላቸው 30,000 ወታደሮች አሏቸው። በጦርነት ጠብ ይሆንብኛል፣ ከነሱም ጋር እጣላለሁ። እነሱ ሊሰግዱለት ሊያከብሩት የመጡትን ንጉሥ እኔ እገለዋለሁ ቢላቸው መጣላት ነው። ስለዚህ በጥበብ ሂዱና ስገዱ፣ እኔም መጥቼ ሰግድለታለሁ ብሎ አንደኛ የነሱን ልብ ሳያውቀው ልባቸውን አጠነከረላቸው። እንኳን እኛ 2 ዓመት ደክመን ለፍተን የመጣ ነው አይደለም፣ የነሱም ንጉሥ የእስራኤሉም ንጉሥ ይሰግድለታል ለካ ብለው ተደሰቱ። ሲወጡ ኮከቡ እየመራቸው ቤተልሔም ደረሱ። ሕፃኑ ባለበት ኮከቡ እንደ ቀስት ምልክት ሰጣቸው። የገቡት ግን ቤተ መንግስት የመሰላቸው ቦታ ሳይሆን እርሱ እኛን ዝቅ ያልነውን ከፍ ለማድረግ እርሱ ዝቅ ያለበት ቤተልሔም የከብቶች በረት ተወልዷል። ወደ ቤት ገብተው ይላል። በቤተልሔም በከብቶች ግርግም እዛ ውስጥ ዮሴፍ ለድንግል ማርያም እንደ ዳስ ትንሽዬ እንደ ዳስ ቤት ሰርቶላት ስለነበረ እዛ ገብተው ሕፃኑን ተመልክተው ወርቅ፣ ዕጣን፣ ከርቤ እነዚህን ገበሩ፣ ሰጡ። ሰግደው ለአምላካችን ለእርሱ አምልኮት ካቀረቡ በኋላ እንዴት እንደሆነ ሲመረምሩ በሕፃንነት በወጣትነት በሽምግልና እየተቀያየረ ሲታያቸው አምላክነቱን ቀዳማዊ መሆኑን በሽምግልና አሁን ያለ በወጣትነት በሕፃንነቱ ዘላለም የሚኖር አምላክ መሆኑን አልፋና ኦሜጋ መሆኑን ገልጾላቸው እዛው በፍቅር አደሩ። በሕልም ተመለሱ ያላቸውን ሄሮድስን ሳይሰሙ በሕልም እንደተረዱት በሌላ መንገድ ሂዱ፣ ወደ ሄሮድስ አትመለሱ ተብለው ታዘው በሌላ መንገድ ሄዱ። የዚህን ጊዜ ነው ሄሮድስ ተቆጣ። እነርሱን ሲጠይቃቸው አስቀድሞ መጀመሪያ ሲጠይቃቸው ምን ብሏቸው ነበር? ለመሆኑ እንዴት ታወቃችሁ ሲላቸው በኮከብ ምልክት ታይቶን ነው አሉ። ኮከቡን ካያችሁት ስንት ዓመት ሆነ አላቸው። 2 ዓመት ሆኖናል ስንጓዝ ስንደክም አሉት። እኔ እዚህ ሆኜ 2 ዓመት ሆኖታል ማለት ነው ሕፃኑ ብሎ አሰበ። ስለዚህችን መረጃ ይዞ የጥበብ ሰዎች እንዳልተመለሱ ሲገባው በንዴት ተቆጥቶ 2 ዓመትና ከ2 ዓመት በታች የሆኑትን ሕፃናትን ለማሰብሰብ ወታደሮቹን ሰራዊቱን ሁሉ እንደ ወንዝ ጎርፍ አዘዛቸው። ከአፉ የወጣው ወንዝ የሚያህል ውሃ የተባለው የሰራዊቱ
ብዛት ነው። ይህንን በማቴዎስ ምዕራፍ 2 ቁጥር 16 ላይ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ይላል። ስለዚህ የላካቸው ምንድነው? ወንዝ የሚያክል የሰራዊቱን ብዛት ፈለጉ። ቤተልሔም አካባቢ ያሉትን ሕፃናት አሰባሰቡ። እነዚህ መካከል አንዱ ክብር ይግባውና ጌታችን አምላካችን ኢየሱስ ክርስቶስ ይሆናል ብለው ገምተው ነው የሰበሰቡት። ነገር ግን ምድሪቱ ይላል ቁጥር 16 ላይ ምድሪቱ ረዳቻት። ምድሪቱም አፏን ከፍታ ዘንዶ ካፉ ያፈሰሰውን ውሃ ወንዝ ዋጠችው ይላል። ይህ ምን ማለት ነው? እነርሱ እዛው ዮሴፍ፣ እመቤታችን ድንግል ማርያም፣ ሰሎሜ፣ ጌታችን እዛው ቢሆኑ ያው በስጋዊ ስናስብ ሄሮድስ መጥቶ ይይዛቸውና ሕፃኑን ይገለው ነበረ። ስለዚህ ምድሪቱ አፏን ከፍታ ማለት ከሰማይ የወረደው መልአክ ዮሴፍ ሆይ ሄሮድስ ሕፃኑን ሊገለው ይፈልጋልና ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ይህንን በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ረዳቸው። ዮሴፍ ይህንን እርዳታ ከሰማይ ወርዶ አፉን ከፍቶ መልአኩ ባይነግረው ኑሮ እዛው ሆኖ ይገደሉ ነበረ። እርግጥ የእግዚአብሔር ፈቃድ እርሱ ግብፅ ገዳማትን ለመባረክ ስደትን ለመባረክ ስለሚሄድ ግድ ነው። የተሰደደበት ምክንያት የራሱ አለው። አንደኛ አዳም ከገነት ወደዚች ምድር ተሰዷል፣ ካሳ ነው ለመክፈል ነው። ሁለተኛ እኛ ክርስቲያኖች ከአንዱ ሀገር መከራ ሲያሳዩአችሁ ወደ ሌላይቱ ሀገር ሽሹ ብሎ ያዘናልና ለኛ አብነት ምሳሌ ለመሆን ተሰደደ። እርሱ እዛው ሆኖ ከአንዱ ቦታ ወደ ሌላ ቦታ መሰወር ይችላል። ነገር ግን ስደትን ለመባረክ ሰው ነው፣ ፍጹም ሰው ነው። ስለዚህ ሰው መሰደድ አለበት፣ መከራ መቀበል አለበት። የእኛን መከራ ለመቅመስ መከራችንን ለመቀበል እንኳን እኛ ክርስቲያኖች አይደለንም ጌታም ተሰዷል ብለን እንድንጽናና ተሰደደ። የተሰደደበት ምክንያት በግብፅና በኢትዮጵያ ያሉትን ገዳማት ለመባረክ ተሰደደ። ስለዚህ ስደታችን የተባረከ ነው ማለት ነው። ቀጥሎ ቁጥር 17 ላይ ዘንዶ በሴቲቱ ተቆጥቶ ይላል። ዘንዶ የተባለው ሰይጣን ነው። ሰይጣን ለምን ተቆጣ? ምንድነው የሚያስቆጣው? ምክንያቱ ምንድነው? መጽሐፍ ቅዱስ ሰይጣን የተቆጣበት ምክንያት አለ። አንደኛ በሴቲቱ የተቆጣው ሰይጣን አሁን አለ ቤት ይቀያይራል እንጂ አሁንም ሰይጣን አለ፣ አይሞትም። ጥንት በሄሮድስ ላይ ያደረው ሰይጣን አሁንም አለ። ወገኖቼ ንቁ። በፊት ባደረበት በሄሮድስ አሁን ደግሞ በእርሱ ተከታዮች በስሙ የሚጠቀሙ በኢየሱስ ክርስቶስ እናምናለን ብለው የአምልኮ መልክ ባላቸው ኃይሉን ግን በካዱ ሰዎች ላይ አድሮ ሴቲቱ ላይ ይቆጣል ሰይጣን። ምልክቶች ብዙ ማየት እንችላለን። ለምን ግን ሰይጣን ተቆጣ? አንደኛ ነፍሳትን ከሲኦል የሚያወጣባትን
ወንድ ልጅ ወለደችበት። ስትወልድበት ተናደደ። እንዲህ ይላል እሷን እግዚአብሔር ያስቀረልን አንዲት ሴት አንዲት ዘር ናት። በነቢዩ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም እና እንደ ጎሞራ በመሰልን ነበረ ይላል። ዘር ቀረችልን። እግዚአብሔር እኛን ለማዳን ከሲኦል ለመታደግ ያስቀረልን አንዲት ሴት አንዲት ዘራችን ድንግል ማርያም ናት። ስለዚህ እንዴት አይቆጣም? የተቆጣው ከሲኦል ያሉትን ሁሉ የሚነጥቅ ወንድ ልጅ ነው የወለደችልን። ስለዚህ በእርሷ ላይ ይቆጣል። ሁለተኛስ ከጨለማ ግዛት ወደሚደነቅ ብርሃን የሚያሻግረንን ወንድ ልጅ ወለደችበት። ስለዚህ በሴቲቱ ላይ ይቆጣል ሰይጣን። ይህንን በነቢዩ ኢሳይያስ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃንን አየ ብሏል። ከጨለማ በሞት ጥላ ስር የሚኖሩ ብርሃን ወጣላቸው ተብለናል። በማ ብርሃን በሆነው በኢየሱስ ክርስቶስ እመብርሃን የብርሃን እናት ድንግል ማርያም ብርሃን ስለወለደችልን የጨለማው ገዢ ሰይጣን ተቆጣ። ለምን? ጨለማው ተገፈፈ። እኛ ወደ ብርሃን ተሻገርን። ስለዚህ በሴቲቱ ላይ በጣም ይቆጣል ሰይጣን። እርሱ ልጇ ከጨለማ ስልጣን አድኖናልና ቆላሲስ ምዕራፍ 1 ቁጥር 13 ላይ የሚናገረው ይህንን ነው። ስለዚህ ከጨለማ ስላወጣን በጨለማ ይገዛ የነበረው ሰይጣን ስለሚዋረድ በሴቲቱ ላይ ተቆጥቷል። ግዛቱ ሊነጠቅ ነው። ምርኮን እንደሚካፈል ብዝበዛ ቸኮለ፣ ምርኮ ፈጠነ ተብሎ በነቢዩ ኢሳይያስ በምዕራፍ 8 ቁጥር 1 ላይ ሕፃኑ በሚወለድበት ጊዜ ምርኮ ፈጠነ ብዝበዛም ቸኮለ ብሎ ተጽፏል። ይህም በሰው ቁመት ልክ የተጻፈ ጽሑፍ የማረከን የድንግል ማርያም ልጅ ነው። ከማን አገዛዝ ማርኮ አወጣን ቢባል ከሰይጣን። ስለዚህ በሴቲቱ ላይ በጣም ይቆጣል። ለምንድን ነው ግን ሰዎች ድንግል ማርያምን የሚጠሏት ብላችሁ ካሰባችሁ ሰይጣን ሲያድርባቸው ነው። ሌላ ምክንያት የለም። ዋናው ምክንያት የተቆጣ ሰይጣን አለ። የተቆጣው ሰይጣን ካደረባቸው የቁጣ ምልክት ይታይባቸዋል። ስለ ድንግል ማርያም ስታወሩ፣ ስለ ድንግል ማርያም ስዕል ከታየ የሚቆጣ ሰው ካለ ሰይጣኑ አድሮበት ነው። ወገኖቼ እናንተን ለመሳደብ አይደለም። በዚህ አይነት ስርዓት ውስጥ ያላችሁ ስለ ድንግል ማርያም ሲነገር ደስ የማይላችሁ ድንግል ማርያም ምንድናት እያላችሁ ያቃለላችሁ የመሰላችሁ ማን አድሮባችሁ እያቃለላችሁ መሆኑን እንድትረዱ ፈልጌ ነው። እናንተን ለመጉዳት እየሰበኩ አይደለም። ለምን? ወገኖቼ ናችሁ። ነገር ግን ንቁ። የተቆጣ ሰይጣን አይደርባችሁ፣ አያስፈልጋችሁም። ቁጣ የእግዚአብሔርን ስራ እያሰራችሁ መስሏችሁ ከሆነ ያዕቆብ በምዕራፍ 1 ቁጥር 20 ላይ የሰው ቁጣ የእግዚአብሔርን ጽድቅ አያሰራም ይላል። በቁጣ የእግዚአብሔር ስራ አይሰራም። የሚቆጣ ሰይጣን ነው። የተቆጣ ሰይጣን ደግሞ አይደርባችሁ። ውጡ፣ ነፃ ውጡ፣ ከሰይጣን አገዛዝ ውጡ።
ቅዱሳንን በመሳደብ ዝቅ በማድረግ ከፍ የሚባል ነገር የለም። ራሳችሁን በትህትና ዝቅ ስታደርጉ ነው ከፍ ከፍ የምትሉት። ድንግል ማርያም በትህትና የኖረች እናት ናት። የአምላክ እናት ናት። ነፃ የወጣ ሕዝብ ስለ ድንግል ማርያም ፍቅር ይደሰታል። ስለ ድንግል ማርያም ሲነገረው ይደሰታል። ከጨለማ የወጣ ሕዝብ ስለ ድንግል ማርያም እመብርሃንነት ያስደስተዋል። እናንተ ለምን ትቆጣላችሁ? ለምን ከጨለማ ወጣን ብላችሁ? ስለዚህ ወገኖቼ እኛ የዳነው በድንግል ማርያም ሥጋ ነስቶ መሆኑን እናምናለን። አምላክ ሥጋ የሆነው ቃል ሥጋ የሆነው ከሌላ አይደለም፣ ከድንግል ማርያም ነው። ለምን ከእርሷ ሥጋ ነሳ? ለምን የእርሷን ሥጋ ተዋሃደ ብሎ ሰይጣን ተቆጥቷል። ለምን ከእርሷ ሥጋ ወስዶ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የዘላለም ሕይወት ስለሰጠን ሰይጣን ዘላለማዊ ሕይወታችንን ሊያጠፋ ይፈልግ ስለነበረ እኛ ደግሞ በዛ ፈንታ የዘላለም ሕይወት ስላገኘን በድንግል ማርያም ላይ ታላቅ ቁጣ አለው ሰይጣን። ስለዚህ መድኃኒት የሆነውን ወለደችበት፣ ተቆጥቷል። በመጽሐፍ ቅዱስ በሉቃስ ምዕራፍ 2 ቁጥር 11 ላይ መድኃኒት እርሱም ጌታ የሆነ ተወልዶላችኋል። ይህንን ስላልቻለ በመጨረሻ አሁን እየተዋጋ ያለው ድንግል ማርያምን አልቻለም። ቀጥሎ ምን አለ? ከዘሯ የቀሩትን ሊዋጋ ሄዳል። ዘሮቿ እኛ ነን። እኛ ክርስቲያኖች የድንግል ማርያም ዘር ነን። ድንግል ማርያም ሥጋዋን ነፍሷን ለልጇ ሰጥታለች። ጌታችን ወገናችን ሆኗል። ስለዚህ እኛ የጌታ ወገኖችን ሊዋጋ ሄደ። የት? በባህር አሸዋ ላይ ቆመ። በመሬት አሸዋ ላይ አይደለም፣ በባህር አሸዋ። ለምን? አሸዋው ከባድ ነው። ልቦናቸው ከባድ የሆነ በጥርጥር የከበዱ እምነት የሌላቸው ሰዎች ላይ ቆሞ አሁን ከዘሯ የቀረውን እኛን ልጆቿን ይዋጋናል። እንዴት? በቃል ይዋጋል። ይህንን በመጽሐፍ ቅዱስ በአንደኛ ጢሞቴዎስ እንመልከት። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 4 እስከ 5 ላይ ይህ አይነት ሰይጣን የተቆጣ ሰይጣን ያደረበት ሰው በትዕቢት ተነፍቷል። አንዳችም አያውቅም፣ ነገር ግን ምርመራንና በቃላት መዋጋትን እንደ በሽተኛ ይናፍቃል። በዚህ ምክንያት ቅናት፣ ክርክር፣ ስድብ፣ መሰዳደብ፣ ክፉ ሐሳብ፣ እርስ በርስ መናደድ ይወጣሉ። አእምሯቸውን በጠፋባቸው እውነትን በተቀሙ በእነዚህ እግዚአብሔርን መምሰል ማትረፊያ በሚመስላቸው ሰዎች ይገኛሉ። እንደነዚህ ከሚመስል እንደነዚህ ካሉት ሰዎች ራቅ ይለናል። ሰይጣን በእነዚህ ላይ አድሮ ስለሚዋጋ በውጊያው ድል የምናደርገው እኛ ነን። ግን ለተቆጣ ሰይጣን መቆጣት አያስፈልግም። ለተናደደ ሰይጣን መናደድ አያስፈልግም። በትህትና መልስ እየሰጠን እውነቱን እየገለጥን የድንግል ማርያምን ክብር እየተናገርን ሊሳደብ ከፈለገ ግን እኔ እናቴን ድንግል ማርያምን አንተ ፊት ተቀምጬ እንድትሰደብ የማደርግ አይደለሁም። ምን ይላል? እንዲህ ከመሰሉት ራቅ ይላልና መራቅ። እማራለሁ ካለስ ለዚህ ቁጭ ብለን ጊዜ ሰጥተን እናስተምራለን። ብዙዎች በዚህ ሕይወት ያሉትን ለውጠናል፣ ተመልሰዋል። ብዙ ከዚህ የስድብ የቁጣ
ድንግል ማርያምን የሚያቃልል የመሰላቸው ሰዎች ተመልሰው አሁን በመንፈሳዊ ሕይወት ይኖራሉና የድንግል ማርያምን ፍቅር ጣዕሟን ማወቅ የምትፈልጉ መታችሁ ተማሩ። ተምረን በድንግል ማርያም አማላጅነት ተጠቅመን በቁስቋም ላይ ተገኝተን በረከቷን ረድኤቷን እንድታሳድርብን የድንግል ማርያም ምልጃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። ደብረ ቁስቋም ይህ በደቡብ ግብጽ የሚገኝ ተራራ ነው። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ቅዱስ ዮሴፍንና ቅድስት ሰሎሜን ይዛ ከስደት ሲመለሱ ያረፉባት ቦታ ናት። እመቤታችን ልጇን ይዛ ከስደት ስትመለስ ያረፈችበት ተራራ ደብረ ቁስቋም ባረከችው፣ ቀደሰችው። ይህ ተራራ የተቀደሰ ተራራ ስለመሆኑ የእስክንድሪያው ሊቀ ጳጳስ ቅዱስ ተኦፍሎጎስ በድርሳነ ማርያም እንዲህ አለ። ይህም ከሀገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው። በውስጡ ቅዱስ እግዚአብሔር ያድራል። ይህን ተራራ የእግዚአብሔር ልጅ ወዶታል አክብሮታልም። ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮባታልና ከመላእክት ቤት ያድር ዘንድ አልወደደም፣ ቢታንያንም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ። ነቢየ ዳዊት የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሰራ እንዳለ። አንተ ተራራ ሆይ የእግዚአብሔር ማደሪያ በሆን ጊዜ በኪሩቤል በሱራፌል መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ይታዘዙ ያገለግሉ ነበር። አንተ ተራራ ሆይ ያደረብህ ጌታችን ስለሆነ ከተራሮች ሁሉ ከደብረ ሲናምም ይልቅ ከፍ ከፍ አልክ። ጌታችን በደብረ ሲና ባረፈ ጊዜ ፍጹም ደስታ ታላቅ ብርሃንም ሆነ። ቅድስት ከሆነች ከእመቤታችን ማርያም ዘንድ በቤተልሔም ስለኛ በተዋሃደ ሥጋ በጨለማና በሞት ጥላ ስር ያለን እኛን ከቸርነቱ ሰውን ከመውደዱ የተነሳ መጥቶ አዳነን። ከዓለም ሁሉ ይልቅ ጣዖትን በማምለክ ሲበድሉም ወደ ግብጽ አገር ወርዶ በእርሱ ላይ የመለኮትነትን ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠ። የእመቤታችን ምስጋናና ምልጃዋ ይደርብን፣ ሀገራችን ይጠብቅልን ዘንድ ከአምላካችን ከልጅሽ ምሕረትን ለምኝልን። አሜን። እግዚአብሔር አምላክ የሳምንት ሰው ይበለን። አሜን።